ደህና ነኝ። ባለፈው እኮ እየደወልኩልህ አታነሳም። ምን እባክህ ይሄን ሰሞን ዘመድ ሞቶብኝ ሀዘን ላይ ነበርኩ ታውቃለህ? አይ ደስ ይላል ደስ ይላል ደስ ይላል። ምን አልከኝ? ዝም ብለህ ራስን አጥፋና ምናልባት ገነት የሚያስገባ ስራ ከሰራ እዛ ልታገኛት ትችላለህ። ጋሼ ደግሞ ምንድነው እየቀለዱብኝ ነው እንዴ? ተው እንጂ አረጋ፣ ቀልዱንማ የጀመርከው አንተ ነህ። መስፈርቴማ ምንድነው? ልብ ብለህ ስማኝ። ፊቷ እንደ ፀሐይ የሚያበራ እንደ ጨረቃ የተዋበች ጽጌረዳ አበባ በውበቷ የምትቀናባት እንደ ከዋክብት የደመቀች ከላይ ፀጉሯ እስከ ታች ጥፍሯ በወርቅ የተለበጠች ሀብታም ባለጸጋ ካልደረሱባት የማትደርስ ቢደርሱባት የማትነካ እንደ እባብ ብልጥ እንደ ርግብ የዋህ የሆነች አሳማኝ አገልጋይ ጠብ የማታውቅ የፍቅር ሰው አለባበሷ አካሄዷ አይ ድሮም እኮ ወንዶች ሀብታቸውን ብለው ነው ሴቶችን የሚጠጉት። እማዬ ደግሞ አገላበጥሽ ውሰ ሄሎ ሳሚ ሰላም ነው? አለን ማን ልበል እንዴ? ጭራሽ ድምጼም ጠፋህ? ኧረ እባክህ እንኳን አንተ የራሴም ድምጽ ጠፍቶኛል። ማን ነህ እንዴ? ኧረ እባክህ አረጋ ነኝ። አረጋ ነህ እንዴ? እንዴት ነህ ብራዘር? ሰላም ነው? አለን እባክህ። ምንድነው ጠፋህ እኮ? በሰላም ነው? በሰላም አይደለም በጠብ ነው ብለህ ዝም ብለህ አንተ ምን አልከኝ? ኧረ አረጋ አንተን አይደለም። እዚህ እኮ የሆነች ድመት ገብታ እሷን እያባረርኩ ነው ታውቃለህ። ማን ነው ድመት? አንተ ድመት ገብታ ነው እንዴ? ምን የዘንድሮ ድመቶች እኮ አስቸጋሪ ናቸው። ይሄ ደግሞ ምን አባቱ ነው የሚለው? አረ ወይ ደወለበትን አይናገርም። አዎ እባክህ ይገርማል። በጣም ነው የሚቆረጠነጡት። አዎ ዝም ብለህ ሳምባ ነገር ስጣት። ሳምባ? አይ ይችኛዋ ድመት እንኳን ሳምባ አትወድም፣ አለርጂ አለባት ነው። አይ አንተ ነገር እና ግን አንተ ደህና ነህ? ደህና ነኝ። ባለፈው እኮ እየደወልኩልህ አታነሳም። ምን እባክህ ይሄን ሰሞን ዘመድ ሞቶብኝ ሀዘን ላይ ነበርኩ ታውቃለህ? አይ ደስ ይላል ደስ ይላል ደስ ይላል። ምን አልከኝ? ኧረ ይሄ ቅሌታም እናንተ ምንድነው የሚቀባጥረው? ተው እንጂ ሳሚ፣ ደግሞ ለቅሶ ምኑ ነው የሚያስደስተው? አይ አይደለም እኮ አረጋ እንትን ነው ወራዳ እንትን ይሄ ምንድነው ሰርግ? ሰርግ ያልክ መስሎኝ እኮ ነው። ኧረ ተው እንጂ እንደው አሁን ሰርግና ለቅሶ ምን አገናኛቸው? የሚመሳሰል ፊደል እንኳን የላቸው። ወይስ የኔ ሀዘን ያስደስታል ማለት ነው እንዴ? ኧረ እባክህ አረጋ ተረጋጋ። እንዴ ምንድነው? የቴክኒክ ስህተት እኮ ነው። አይ ይሄ የማይረባ ልጁን አስለቀሰው። ተው ድሮም እኮ ምን ሰውን ማመን ቀብሮ ነው ብላለች ቀበሮ። ኧረ እና ልትቀብረኝ ነው? ኧረ እንደው እንዲሁ አባባሉን ነው። እሺ እና ለምንድን ነበር የደወልኩት አልከኝ? እኔማ ያንን ጉዳይ እንዴት አደረክልኝ የሚለውን እስኪ ተገናኝተን እናውራ ልልህ ነበር። አደዋውሌ ትዝ አላለኝም። የቱን ጉዳይ ነው አረጋ? እንዴ ተው እንጂ ረሳኸው እንዴ? እንደውም ባለፈው ስንገናኝ ሚስት እፈልግልሃለሁ አላልከኝም ነበር እንዴ? ማ እኔ መቼ ነው ደግሞ እንደዛ ያልኩ? አይ የራሷ አሩባት የሰው ታማስላለች እንዴ? እንዴት ረሳኸው? እንደውም መስፈርትህን ንገረኝ ብለኸኝ ቁልጭ አድርጌ አልነገርኩም ነበር እንዴ? መስፈርት ምንድን ነበር ያልከኝ? ሆሆ ኧረ ጉዴ እናንተ። እንግዲህ መስፈርቴማ ምንድነው? ልብ ብለህ ስማኝ። ፊቷ እንደ ፀሐይ የሚያበራ እንደ ጨረቃ የተዋበች ጽጌረዳ አበባ በውበቷ የምትቀናባት እንደ ከዋክብት የደመቀች ከላይ ፀጉሯ እስከ ታች ጥፍሯ በወርቅ የተለበጠች ሀብታም ባለጸጋ ፈጣሪዋን የምትፈራ ሰው አክባሪ ንጹህ ልበቀና ክፋት የሌለባት ግራዋን ሲመቷት ቀኟን የምትሰጥ ሩሩ የሰው ፍቅር ያላት የሰው መልአክ ካልደረሱባት የማትደርስ ቢደርሱባት የማትነካ እንደ እባብ ብልጥ እንደ ርግብ የዋህ የሆነች አሳማኝ አገልጋይ ጠብ የማታውቅ የፍቅር ሰው አለባበሷ አካሄዷ የሚማርክ። ወይ ምንድነው ሳሚ አንዴ በጨርስበት ምን አልኩህ? ዋናውን እኮ ገና አልነገርኩህም። ኧረ ተው እንዴ አንተ ሰውዬ ግን ጤነኛ ነህ? የፈጣሪ ያለ አንተ ምን አይነቱ ምላሳም ነው ባካችሁ? ማን አረጋ? አባዬ እያወራ ነው። ለማንኛውም አንዴ ያናግረው። አቤት ጋሼ ሰላም ኖት? እንዴት ነህ አረጋ? ደህና ነህ? ደህና ነኝ ጋሽዬ። ቤተሰብ ሁሉ ሰላም ይመስገናለን። አንተ ግን እንዴት ነህ? የተቃወሰ ነገር የለም? ጤናህን ደህና ነህ? ኧረ ጋሽዬ ደህና ነኝ። እኔ ምን ሆናለሁ ብለው ነው? አይ አይመስለኝም። ምን አሉኝ ጋሼ? አይ ወዲህ ነው። እኔ የምልህ ግን አሁን ያልካት ሴት እንደው በህይወት አለች? እንዴት አትኖርም ጋሼ? ያው ሳሚ አልፈልግልኝ አለ እንጂ እሷማ ትገኝ ነበር። አረጋ እንደዚህ አይነት ሴት የት መሰለህ የምታገኘው? እሺ ዝም ብለህ ራስን አጥፋና ምናልባት ገነት የሚያስገባ ስራ ከሰራ እዛ ልታገኛት ትችላለህ። ጋሼ ደግሞ ምንድነው እየቀለዱብኝ ነው እንዴ? ተው እንጂ አረጋ፣ ቀልዱንማ የጀመርከው አንተ ነህ።
አይደለማ እንዴ? ሰው እንዴት ነው ራሱን አጥፍቶ ገነት መግባት የሚችለው? ሲኦል ነው እንጂ። ለካ እሱም አለ። ብቻ አረጋ እዛም ቢሆን ፈልጋት እንጂ እዚህ የለችም ልልህ ነው። የእውነቴን ነው። ኧረ ጋሽዬ እንደዚህማ ተስፋ ያስቆርጡኝ። ስማማ አረጋ። ወየ ሳሚ። በቃ እባክህ ቻው፣ ስራ ልይዝ ነው። እንዴ ሳሚ እንገናኝና እናውራ እንጂ ሌላም የማማክር ጉዳይ እኮ አለኝ። ኧረ ጉዴ! አንተ እባክህ እኔ አዲስ አበባ አይደለሁም ክፍለ ሀገር ሄጃለሁ። ክፍለ ሀገር ደግሞ? እዛ ለምንድን ነው የሄድከው? እንትን ምንድነው? አዎ ቅድም አንተ እንዳልከው አንዲት ዘመዴ እኮ ምን ልትል ነው አንተ? ነግሬሃለሁ። እንትን አንዲት ዘመዴ ማነው አግብታብኝ ማለት አግብታልኝ ክፍለ ሀገር ሄጃለሁ። ኧረ ሰርግማ ደስ ይላል። ታዲያ እዚያ ቆይተህ ነዋ የኔንም ለቅሶ ደስ ይላል ያልከኝ? አዎ አሁን ተረዳኸኝ። አየህ። ቆይ ታዲያ የት ነው ቦታው? እዚህ እንትን ማነው ደብረ ብርሃን በሉ። ደብረ ብርሃን ነኝ ያለሁት። ኦኬ ደብረ ብርሃን። እና መቼ ነው የምትመለሰው? አይ እቆያለሁ። ምን ሩቅ አይደል? እዚህ ለመምጣት ራሱ እኮ 2 ቀን ነው የፈጀብኝ ጉዞ። 2 ቀን? እንዴት ቅርብ አይደል እንዴ? ወይስ ሌላ የማናውቀው ደብረ ብርሃን አለ? ተዋረደ አይደለም እኮ አረጋ። ምን መሰለ እዚህ መንገዱ ጠፍቶብኝ ዞሬ ነው የሄድኩት። በደሴ ዞሬ ነው የሄድኩት። ለዛ ነው። አንተ ሰውዬ ምንድን ነው የምትቀባጠረው ዛሬ? አረጋ እባክህ አታስጨንቀኝ። ብቻ እዛው ነኝ ያለሁት። እሺ ይሆንልህ። ብቻህን ነው የሄድከው? አዎ ብቻዬን ነው የሄድኩት። ማን አብሮኝ ይሄዳል ብለህ ነው? እና አሁን ጋሼን እያወራኋቸው አልነበር እንዴ? ወይኔ ጉዴ! አይደለም እኮ አረጋ። ይሄ ቅሌታም ዝም ብሎ ይቀለል። ሄሎ። አቤት ይሰማኛል። ይቆራረጣል። ምንም አይቆራረጥም። እንዳትዘጋው ነግሬሃለሁ። ቆይ እየዋሸኸኝ ነው እንዴ ያለኸው? ኧረ አረጋ በእውነት እዛው ነኝ። እሺ በቃ ጠብቀኝ፣ እኔ እዛው እመጣለሁ። የት? ደብረ ብርሃን? አዎ ምን ነው ችግር አለ? አይ ምንም፣ እዚህ ሙቀቱ አያስቀምጥህም ብዬ እኮ ነው። ኧረ ተው ሳሚ ተው። ደብረ ብርሃን ደግሞ ከመቼ ጀምሮ ነው የሚሞቀው? ብርድ አይደል እንዴ? ያውም በዚህ ክረምት። አረጋ ሰኞ ይሞቃል። እና ዛሬ እኮ ዓርብ ነው። ኧረ እባክህ ተፋታኝ አንተ። እኔ አልመጣም፣ በቃ ቤት ነኝ፣ የትም አልሄድኩም። ግን መውጣት አልፈልግም ዛሬ። እንዴ እና ካልፈልግም አትልም እንዴ? ምን ያስዋሻሃል? እና ነገርኩህ አንዴ። ምንድን ነው አይገባህም እንዴ? ዘጋው። አይ ሳሚ እውነቱን እኮ ነው። ምን ያስዋሻሃል? መውጣት ካልፈልግም ነው የሚባለው። እኔም አልፈልግም ስለው እንዳይከፋው ብዬ ነበር። አይ ያንተ ነገር ታዲያ እኮ እንዳላስከፋው ብለህ የባሰ አስቀየምከው። ደግሞ ውሸት ላይ ጎበዝ አልነበርክ እንዴ? እንዴት ነው እንደዚህ የጠፋብህ? ይሄ ነው በእናትሽ የማላውቀውን ሀገር ደብረ ብርሃን ምናምን እያለ የሚያስቀበጥረኝ። እኔ ምን ላድርግ? እኔ ጋር ይጮሃል እንዴ? ምን አይነቱ ነው በእናታችሁ? ደብረ ብርሃን ይጠፋል እንዴ አንተ? 2 ቀን ፈጀብኝ አላለም? ምን አይነቱ ወራደ እና እኔ ሩቅ ይሁን ቅርብ ይሁን አቅልሃለሁ እንዴ? ኧረ ዝም በል እባክህ። የትስ ሩቅ ክፍለ ሀገር ቢሆን 2 ቀን የሚፈጃል እንዴ? ትንሽ አስተሳሰብ ደከም ያለ ስለሆነ ነው እንጂ አንተ እባክህ ስርዓትህን ያዝ። ይሳደባል እንዴ? እኔ አልተሳደብኩም፣ እውነቱን ነው የተናገርኩት። ኧረ ቆይ እሱን ተውትና ማን ነው አንተ ለሱ እጮኛ ፈላጊ ያደረገ ነው የምልህ? የራስን እያሳረርክ የሰው ታማሰላለህ። መጀመሪያ ለራስህ አትፈልግም? ኧረ አባዬ ዝም ብሎ እኮ ነው የሚያወራው። እኔ ምንም አላልኩትም። ደግሞ የዛኛው መስፈርት እንጂ ጉድ እኮ ነው እናንተ። እንደ ፀሐይ የምታበራ ይላል እንዴ ለራሱ ጥላሸት መስሎ። አባዬ ደግሞ እሱ ነው እንደ ገረመ በወርቅ የተለበጠች ሀብታም ባለጸጋ ያለውስ። አይ ጉድ! እንደዛም ብሏል ይሄ ጉደኛ። አይ ድሮም እኮ ወንዶች ሀብታቸውን ብለው ነው ሴቶችን የሚጠጉት። ኧረ እማዬ ደግሞ አገላበጥሽውስ። ይሄ ደግሞ ምን ነው ያገላበጥኩት? ወሬኛ። ዝም አትላትም? አንድ አረጋን አግኝታ እኮ ነው። ለማንኛውም አንተ ደውለው ይቅርታ ጠይቀው፣ ነግሬሃለሁ። ኧረ አባዬ ደግሞ እኔ ምን አድርጌ ነው ይቅርታ የምለው? አይ እንግዲህ ተናግሬያለሁ። ዝም ብሎ እዚህ እየተቀደደ ሰው ያስቀይማል። ቀዳዳ